እኔ መሰለ ጎሽ ከማን ይገኛል? ተግራ ጌታ ምረት ሆነ መሰረት ሆነ ባይለጅ ሆነ ሊቀ ሊቃውንት ይሄ ይሽ ቤት እኮ ነው። እኔ መሰለ ጎሽ በ80 ዓመቱ የጠጣውበት እግዚአብሔር ይስጥልን። ና ጀርስትልን እንኳን ማለት ሊቀ ሊቃውንቱ እኔ የምንለውቅበት መቼም እግዚአብሔር ለሀገራችን የልስቲ ጽዋ ምረቱ ይላክልን፣ ምረቱን ይላክልን። አምላካችን እንደዚህ ጾታታችሁን ይባርክልን። ሌላም ምለልም እናትዬ አንቺ ጤና ሆነሽ እንዳው ጤናሽን ሰጥቶ እንደዚህ እኔ መሰለ ብስት የነ መሰለ ጽዋ ይዘሽ ለመገኘሽ ያብቃችሁ፣ ለመገኘት ያብቃችሁ፣ ለስጋው ደግሞ ያብቃችሁ። እንደዚህ በተሰራው ቤት ዳሩበት፣ ጓሉበት፣ እንዳው ዳሉበት፣ ኳሉበት። እንደዚህ እንደናንተ ያለ ልጅ ተኩበት። እግዚአብሔር እንደሚያበላ የሚያጠጣ ልጅ ያለበት ይላከል። በእውነቱ እንደዚህ አባቶችን ብዙ አሉና ፈጣሪ አምላክ በየአድባራቱ የሰው ደም የሚያስፈፍን ነገር የሚያስፈስ ነገር እንዳው ፈጣሪ አምላክ ያቆረልን። ምረተ ገጸ ምረቱ ይላክልን። መቼም ምረቱን ይላክልን መድኃኔዓለም። እግዚአብሔር ይስጥልን። ያውን እንደ ወንድሞቻችን ቁሜ መመረቅ ነበረብኝ፣ ግን ያው ምንም ችግር የለውም። በዛም ቢሆን በዚህም ቢሆን ወንድማችን ተባረክልን። እግዚአብሔር ይስጥልን። እውነት እንዳሉት አባቶች መርቀውታል። እኔ ልመርቅ አልችልም። ይህ ረድኤት በረከት ላይ የወረደ የአባቶቻችን የእናቶቻችን ረድኤት በረከት ነው እንጂ እውነት ያንተው አቅም አይደለም። እኒ አባቶቻችን ቢሰጡ ቢዘክሩ በጥጋት አርሰው በሁለት በሶስት እንድበሬ አርሰው ነው። ያንተ አሁን በክንድ በስንዝር በተሰፈረች መሬት በቀንጃበሬ አርሰህ ይህን መስጠት ቀላል አይደለም። ግን የአባቶቻችን የነግራ ጌታ ምረቱ መሰረት ብለው ሄደዋል። አባታችን መሰረቱን አያልቅቅብን። ኢየሱስ ክርስቶስ ፈጣራችን ክርስቶስ አባታችን የሰው ደግነቱ አሁን ሰው የላ ይላል። ከሌ እኮ ይህን አግኝቶ ነው እንደሚዘክር ከሌ ነው ይላል። የአባት የእናት ምርቃን ነው። ያንተ አይደለም ይስጦታ። ያንተ ደግነት የሚለጅ ልጆቻችን ሀነ አሻገረ ነው። እንዲያው የአባቶቻችን ረድኤት ለአንተ እንደተረፈ ያንተ ደግሞ የእነሱ ደግነት ደግሞ ለልጆችም ተርፍ ያድርግልን። ባልተቤት ደግሞ እንዳሉት አሁን አባቶቻችን ጤና የላትም፣ ብዙ ስቃይ ናት። እኔ ስለማውቅ ነው። እንዲያው ጤናዋን ሰጥቶት ይኸው ሰጥቷት ተሻለ ይብላ ካንተ ይልቅ ለመድኃኔዓለም እሷ አስባ የበለጠ ምሰጥ አድርግልን። አንተ ራሱ ይህን መቼም ያለው ነገር አዝመራ ብታገባው እሱ አይሆንም ብትል አይሆንልህም ነበር። ለአንተ አሁን ትልቅ ሱሪ ያስታጠቀሽህ አባቶቻችን ያስወሳሽ እቺ እናታችን ናት፣ እቺ እህታችን ናት። ድሮም እኮ ግራጌታ ምረቱን እኮ እንሰማለን። እናታችን ሙያዛሉ ናት። እንዲህ አርጋ ያን እንደተባለው 3 ወር 4 ወር የተደበቀ ጠላ የጠመቀሽው እናታችን ናት። አሁን ደግሞ እቺ እህታችን ተተክታለሽ። ጤናዋን ይስጣት። አንተንም ደረጃህን ከፍ ያድርግልን። ሀሳብህን እንዲያው አይምሮህን የተስተካከለ ያድርግልን። ክፉ ያሳየን። በዚህ ቦታ እንዳሉት አባቶቻችን እኔ የላልል አይደለም የነሱ የትላልቆች ረድኤት እነዚህ አንተ አይለይብን። እግዚአብሔር ይስጥልን። ወንድምህ አሉቱም የውጭ ያሉቱን ጋራ በሰላም በደስታ አሁን አንተ ስለትን ስለሰማዋለሁ በውጭ ያሉቱን ይጠብቅልኝ ነው የምትል። አሁንም ይጠብቃቸው እነሱ እንኳን ለእናንተ ለእኛም ለሀገርም ብለው ሊቃውንቶቹ ለደብራችን መሰረት ናቸው። ለደብራችን መሰረት ስለሆኑ እነሱን እንዲያው መድኃኔዓለም ቸሩ ለአዳም ብሎ ወርዶ ስንት ስጋውን ቆርሶ ደሙን አፍሶ የተሰዋው መድኃኔዓለም እነሱንም በዛ ይጠብቅልን። እናንተንም በዚህ ይጠብቅልን። አመድገሙ እግዚአብሔር ይስጥልን። ምናልባት እኔ አሁን ያው ፈቅደውልና አባቶች አንደኛ ነጠላ ጋቢ ሳልበስ መመረቁ ይቅርታ ጠይቃለሁ። ምናልባት እንግዲህ ተወ ምረት ነው የሚለው ተወ ምረት ለሚካኤል ወበስራት ለገብርኤል። እንግዲህ ይህን ሊያመጣው ሊቃውንት ናቸው። ቅዳሴውንም አቋሙንም ድጓውንም ሁሉንም ያመጣው ማን ነው? ቅዱስ ያሬድ ነው። ከግራጌታ ምረቱ እንግዲህ አጠቃላይ ግራጌታ ምረቱ ዞሮች ብቻ ሳይሆን የመንበረ መንግስት ጽርሐ ጽዮን ደረክሰ ማርያም አባቶች እናቶች ይህን ሊቃውንት ያወጡ የባለ ታሪክ ባለቤት ናቸው። ዛሬ ለዚህ ሙዚየም ያበቃው ማን ነው? የእናንተ ጸሎት ነው።
የአባቶቻችን ጸሎት ነው እንጂ ዛሬ ማንም አያውቀውም ነበር። እና ምናልባት እንግዲህ እነ መምህር የይስ ምረቱ እንኳን ንጽህናውን ጠብቆ አገር ሰላም ቢሆን ኑሮ ቢያንስ መንኩሷል። ከሱ የበለጠ ሙሪ